ነገር ነው ይሄ። በዚህ በንስሐ ሕይወት አባቶቻችን ሲያስተምሩ የሰው ልጅ ወደ ንስሐ ሲመለስ የበደለውን ክሶ የቀማውን መልሶ የተጣላውን ታርቆ ነው ይላሉ። ይህ ሳይስተካከል ንስሐ የለም። ደግሞ ሁላችንም በንስሐ ሕይወት ነው የምንመላለሰው እና እግዚአብሔር አምላክ ሁልጊዜም ይቅርታ ልብ ይስጠን። ስላከበራችሁኝ ይቅርታዬን ስለተቀበላችሁኝ በጣም ደስ ብሎኛል። እግዚአብሔር አክብርልኝ፣ እግዚአብሔር ይስጥልኝ። ከዚህ በላይ ምንም መናገር አያስፈልግም። እድሉን ስለሰጣችሁኝ አመሰግናለሁ። እኔም ይቅር ለእግዚአብሔር ብያለሁ። እኔ እንኳን እውነት ለመናገር በዚሁ ቂም ያስኩት የለኝም። መቼስ ቂም ይያዛል እንዴ? ለእኔም ሆነ ለእናንተ መቼም ሁላችን አንድ ነን። ካህን መሆን ሌላ ጉዳይ ነው፣ ምዕመን መሆን ሌላ ጉዳይ ነው። ክርስቲያን በመሆን ግን አንድ ነን። ቂም ይያዛል አይያዝም? ቂም ይዞ ጸሎት ሳልዞ ስርቆት ይሉናል አባቶቻችን። እኔ በእውነቱ ቂም የለኝም። ይህም ጋር እንግዲህ በውስጥ እንደዋዛ ስናወራ በፍቅር ተነፋፍቀን የተገናኘን ያክል ነው እንጂ አወራን ምንም ከንግግራችን ወይም ከጽሁፋችን ምንም የከፋው አይደለም። የክፋት ወይም ደግሞ የጭንቀት እንደዚህ ትንሽ ስሜት እንኳን የለውም። በድምጽም በጽሁፍም ነው ያወራን እግዚአብሔር ሲፈቅድና መቼም አብሮ አለማገልገላችን የሚያሳዝነን እንጂ መራራቃችን ነው የሚያሳዝነን እንጂ ቂም እንኳን የለም በእውነቱ። ግን አንዳንዴ ምን አለ መሰላችሁ የማትጣጣሙት ሰው የማትግባቡት ሰው ካለ መራቅ ይሻላል። ስትርቁት ግን ጠልታችሁት አይደለም፣ ቂም ይዛችሁበት አይደለም። ስንቀርብ ሌላ ውስጥ ስለምንገባ እንደዛ ከሚሆን ራቅ ብሎ ራስን መጠበቅ የተሻለ ይሆናል።